ስደተኛዋ ንብእ በቦታው ተወልዳ አድጋ ተመንድጋ ስትኖር ከስባ ከቆላ እስከ ደጋ ጉንዳኖች ሲገርፏት በቅናት አለንጋ ጧት ማታ ሲለፉ ለማሳጣት ዋጋ ተግተው ሲያባርሯት በምቀኛ ሰንጋ ከለታት አንድ ቀን ወጣች አፈግፍጋ ፈጥሮ የማይረሳት ጌታዋን ፈልጋ ኢኒ ዛሂቡን ኢላ ረቢ ሰየህዲን እሱን የተጠጋ አይቀርም ከመዳን መንገዷን ልትይዝ እሱን ልትጠጋ ቁርአን ሐዲትን መመሪያን አድርጋ ትንሽ እንደ ሄደች ሰማች ወፍራራም ድምፅ ተውሂድ ተውሂድ የሚል ከልብ ውስጥ የሚሰርጽ በህብረት ሲጮሁ ከፍ አድርገው በሞራል የተሰባሰቡት ለዳዕዋ ይመስላል። ንብ ሆዬ ስትገባ ማረፊያ አመቻችታ ሲነጋ በመውጣት ልትመለስ ማታ ምግቧን ልትቀስም ልትጋግር አስማምታ ገና እንደጀመረች ከጓሮም አልወጣች እንኳን የምትቀስመው ማረፊያዋን አጣች። ስትቃኘው ውላ ተመልሳ ገባች። ማታም አልተኛችም ስታስብ ቁጭ ብላ ተውሂድ ተውሂድ ሲሉ የነበሩት ሁላ ለካስ ዝንቦች ናቸው ለካስ ዝንቦች ናቸው ቤታቸው የተላ። ያገኙበት ሲያርፉ ሲቀመጡ አይመርጡ አንደዜ ካሬራው አንደዜ ከወጡ ከላይ ሸፍኗቸው ወሬ መሰልጠጡ በሩራ በማለት ሁሉን የሚጠጡ ለካስ ዝንቦች ናቸው ምንም የማይመርጡ ከጅቡም ከውሻው የሚቀማመጡ ሲዋግቱ ውለው ማታ የሚመጡ ሂርዝን በመጠቀም ፍቃድ እያወጡ። ስደተኛዋ ንብእ ይህን ስትረዳ አሁንም ተነሳች ሳትፈልግ ጓዳ ለድኗ ሳትመርጥ መሽለኪያ ቀዳዳ ተስፋ ባለመቁረጥ አበደን አበዳ ጉዞዋን ቀጠለች መድኃኒት ለማምረት ለሁሉም እንድደርስ ማሩን ለማስፋፋት ማንን እንደምትቀርብ እጅጉን ሲያስፈራት ቆም ብላ አሰበች ያስፈልጋል ጥናት ኃያሉ ጌታዋ ይህን አስታወሳት። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሓ ወቃለ ኢነኒ ሚነል ሙስሊሚን። ይህን ስታስታውስ አስተነተነችው ሙጭጭ በማድረግ አጥብቃ ያዘችው ጥይቱን አሟልታ እሷው ታጠቀችው። ፈተናም እንዳለ በራሷ ወስና ተነሳች ለዳዕዋ በሰለፎች ፋና በቁርአን ከሪም በነብዩ ሱና መጋገር ጀመረች ማሩን እያጣራች ጥሩን በመያዝ መጥፎን እየጣለች የሰማትን ሁሉ እጅግ አስደመመች። ለሰው ማጉረስ እንጂ ለኔ ተወች። ይህንን ሲሰሙ የሷን ዜና ንቦች ስደተኛዋ ንብእ እንደተከሰተች ፈውጀን መጡ እያሉ ወደት ነች። እሷም በመደሰት ተጣራች ኑ እያለች የተጣራ ማሯን በግልጽ እያሳየች ከሱካሩም ከሙዝ አልፈልግም አለች። ነጋዴ ያላየው ወለላ ነው አለች። ነጋዴ ያላየው ወለላ ነው አለች። አዕማውን በመሪ አይን ያለው ጠይቆ መጣ እየተመመ ጥቅም እንዳለው አውቆ ጉዳዩን በማጥናት በማወቅ ጠንቅቆ ዳዕዋውን ቀጠለች ተስፋን በመሰነቅ ለድኑ ለሱናው እጅግ በመጨነቅ ዙሪያዋን ከበቧት አዛውንት ወጣቱ ጫት ቀሳሚው ሁሉ የኖረ በከንቱ ስደተኛዋን ንብ በመርዳት ቆሙላት አይዞሽ እያሉ የቀኝ እጅ ሆኗት። ዓመታት አለፉ ማሩም ተጋገረ በጥበቃውም ላይ ሁሉም ጠነከረ። ዝም ብሎ መዋጥ ነው ጣዕሙም ሰመረ ቀፎም አርግዞ መዋለድ ጀመረ። የእናት ሆድ ዝንጉርጉር ይላል ያገሬ ሰው ከንቦች መካከል ንብን ተመሳስለው መፈልፈል ጀመሩ በጣም ነው የሚገርመው። የተጣራ ጊዜ ጎሳና አይነታቸው ጉዳዩ ሲገለጽ ውሃ ቀጅ ናቸው። ጥሩ ነው በማለት ንቦች ደስ አላቸው። ወዲያውኑ ማዶ አሻግረው ላኳቸው ውሃን እንዲቀዱ ተስፋ ጣሉባቸው። የሄዱበት መርከብ ቤቱም ያረፉበት የሸረሪት ድር ነው ግድግዳው የኩበት ሸረሪቶች ናቸው እዛው ያደጉበት። የሸረሪቶቹስ እጅጉን ይገርማል ዘረኝነታቸው በእግሮቹ ይሄዳል። ጅህልናቸው ክፉ ለሰሚ ይደንቃል ላየው ሰው ይደንቃል። ውሃ ቅዱ ብለን እኛ የላክናቸው እባቡን ጊንጡንም ጠቅጥቀው ላኳቸው። ጸባያቸው ብዙ ማደናገራቸው ከነሱ ለስልጣን ለሆድ ያደራለ በምቀኝነትም እጅግ የተካነ ነገ ያኼራውን ያላስተነተነ
ውሃው ይቅርና ጉዳት በቀነሱ ግማሾቹ ሌባ ጥምጣም የለበሱ እነሱ በድለው ሩጠው ከሰሱ። ውለታን በመርሳት የንቢቷን ትግል መልሰው ለመውጋት ያው ተሰልፈዋል። የማር ማምረቻዋን በመስበር ወስደዋል። ጦሳና አልመንጀኒቅ በድፍረት ዘርፈዋል። ጣራው የሸረሪት ግድግዳው የኩበት መኮፈስ ይዘዋል ቤታችን በማለት ንቢቷ ታታሪ ሁሉን ስታውቅበት ማሯም ሳይበላሽ አዳነች በፍጥነት ታላቁ ጌታዋ ከዋርካው አስጠጋት። ታሪኳን ስለሚያውቅ ለዳዕዋው መልፋቷን በሸረሪት አድማ ስቅይት ማለቷን በደሊል በሁጃ ጦርን መመስረቷን የንቦች መፍለቂያ ከዋርካዎቹ ጋር አስማምቶ አስቀጥላት በሰላም በፍቅር በሰላም በፍቅር። ሰላም ብዬሻለሁ አንቺ የተውሂድ ጀግና ለመንሃጅ የለፋሽ ታታሪ ነሽና አላህ ይጠብቅሽ ታላቁ ረበና አላህ ይጠብቅሽ ታላቁ ረበና። ወንድማችሁ አባ ዩስራ ለገባው ግልጽ ያለ ፍንትው ያለ ገለጻ ነው። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።